በልጅነቴ የመናገር ችግር ነበረብኝ። በዚህም ምክንያት ብዙ ይሳለቁብኝ ነበር። በትምህርቴም ቢሆን ጎበዝ አልነበርኩም። እንዲያውም ሰነፍ ከሚባሉት ተማሪዎች ተርታ ነበር የምመደበው። በሕይወት ዘመኔ ብዙ ስህተቶችን ሰርቻለሁ። ብዙ ውጣ ውረዶችንም አሳልፌያለሁ። ዛሬ ላይ ሆኜ ሕይወቴን ወደ ኋላ መለስ ብዬ ስቃኘው በእጅጉ እገረማለሁ። ምክንያቱም በአንድ ወቅት በድህነት ምክንያት የምኖርበት ቤት እንኳን አልነበረኝም። በፍቅር ሕይወቴም ቢሆን ብዙ ፈተናዎችን አስተናግጃለሁ። አሁን ላይ የምገኘው በሦስተኛ ትዳሬ ላይ ነው። ይህን ሁሉ የምነግራችሁ እኔ ከእናንተ በምንም እንደማልሻል እንድታውቁት ብዬ ነው። እንዲያውም ከእናንተ በባሰ የችግር አዘቅት ውስጥ ነበርኩ። የሕይወቴን አቅጣጫ ግን ሙሉ በሙሉ የቀየረው አንድ አስገራሚ አጋጣሚ አለ። ዛሬ ስለ አሜሪካዊው ታዋቂ የቴሌቪዥን አዘጋጅ ስቲቭ ሃርቪ አጫውታችኋለሁ። እርሱ ከድህነት ተነስቶ ዛሬ ላይ የ300 ሚሊዮን ዶላር ባለጸጋ ለመሆን በቅቷል። ሕይወቱን የቀየረችውን ያችን ታሪካዊ አጋጣሚ እንዲህ ይተርከዋል። በሕይወቴ በጣም መከራ የበላሁበትን ጊዜ መቼም አልረሳውም። በወቅቱ መኖሪያዬ መኪናዬ ነበረች። የሆቴል ፓርኪንግ ውስጥ አቁሜ እዛው አድር ነበር። አንድ ምሽት ሆድ ባሰኝ። በኪሴ ውስጥ የነበረው 35 ዶላር ብቻ ነው። ጭንቀቱ ከአቅሜ በላይ ሆነብኝ። ወደ ፈጣሪ እንዲህ ስል ጮኽኩ። ፈጣሪ ሆይ፣ ሕልሜን እውን ለማድረግ እየኳተንኩ ነው፣ ነገር ግን ምንም ለውጥ የለኝም። እባክህን በዚህ ሁኔታ ብቻዬን አትተወኝ እያልኩ ስቅስቅ ብዬ አለቀስኩ። በዚያ ቅጽበት ፈጣሪ በድምፅ ሳይሆን በውስጤ የሆነ ነገር ነገረኝ። አሁን ከዚህ መኪና ወጥተህ ብትሞክር በዚህ ዓለም ላይ ለአንተ ያዘጋጀሁትና ደርሰህበት የማታውቀው ከፍታ ላይ አደርስሃለሁ የሚል መልእክት በውስጤ አስተጋባ። ፈጣሪ እያናገረኝ እንደሆነ ገባኝ። ወዲያው ከመኪናዬ ወጥቼ በአቅራቢያዬ ወዳለው የሕዝብ ስልክ ተጠጋሁ። በወቅቱ መልእክት የምንቀበልበትን የራሳችን ኮድ ነበረን። ኮድን ሳስገባ መልእክት አለህ የሚል ድምፅ ሰማሁ። መልእክቱም እንዲህ ይላል። ሰላም ስቲቭ፣ ቼክስተን እባላለሁ። ከአፖሎ የምሽት ክበብ ነው የምደውልልህ። ቀልዶችን አይቼ በጣም ወድጀዋለሁ። እሁድ ምሽት እዚህ መምጣት ከቻልክ ቴሌቪዥን ላይ የመቅረብ ዕድል ታገኛለህ። ቴሌቪዥን ላይ መታየት የልጅነት ሕልሜ ነበር። ነገር ግን በኪሴ የነበረው 35 ዶላር ከፍሎሪዳ ወደ ኒውዮርክ ለመሄድ አቅም አልነበረውም። በጣም አዘንኩ። ምናልባት የአሁኑን እሁድ ሳይሆን ቀጣዩን ይሆናል በሚል ተስፋ መልእክቱን ደግሜ ያዳመጥኩት። ነገር ግን የአሁኑን እሁድ ነበር የሚለው። ለበረራ ትኬት የሚሆን ገንዘብ ለመስራት እንኳን ጊዜ አልነበረኝም። ተስፋ ቆርጬ ስልኩን ልዘጋው ስል ሌላ መልእክት ገባ። ቶም ሶበር የተባለ ሰው ነበር። እሱም ከኮሜዲ ካራፋን ነው የምደውልልህ። አርብ ምሽት መጥተህ ብታቀርብ ለአንድ ምሽት 150 ዶላር እንከፍልሃለን አለኝ። በደስታ ዘልዬ መኪናዬ ውስጥ ገባሁ። ለ3 ሰዓታት ተጉዤ እዛ ቦታ ደረስኩ። ባለቤቱ በስራዬ ስለተደሰተ ለሁለተኛ ቀን ዕድል ሰጠኝ። 300 ዶላር ይዤ ወደ ኒውዮርክ አቀናሁ። ኒውዮርክ ስደርስ የማርፍበት ቦታ አልነበረኝም። የክበቡን ባለቤቶች ተማጽኜ 6ኛ ፎቅ ላይ ባለው የኮሜዲያኖች ማረፊያ እንድቆይ ፈቀዱልኝ። በመጨረሻም የማቀርብበት ምሽት ደረሰ። ከመድረክ በስተጀርባ ሆኜ ስመለከት እንደነ ድዌይን ጆንሰን፣ ዲያል ኸግሊና ጄሚ ፎክስ ያሉ ዛሬ ታዋቂ የሆኑ ሰዎች ነበሩ። በወቅቱ ግን ሁላችንም ተራና ማንም የማያውቀን ነበርን። የአፖሎ ታዳሚዎች በጣም ጨካኞች ናቸው። ቀልድ ካልጣማቸው በመጮህ ከመድረክ ያባርሩሃል። መጀመሪያ የወጣውን ዲያልን በጩኸት አባረሩት። ድዌይን ጆንሰንም በተመሳሳይ ተባረረ። ጄሚ ፎክስም ሊባረር ሲል በዝማሬ ታዳሚውን አረጋጋ። ነገር ግን ወደ ቀልዱ ሲመለስ እሱንም አባረሩት። ተራው የኔ ሆነ። ፍርሃቴ ከአቅም በላይ ነበር። ነገር ግን
ወደ መድረኩ ወጥቼ አስቀድሜ ያዘጋጀሁትን ቀልድ ማቅረብ ጀመርኩ። ቀልዴን ስጨርስ ታዳሚው ከመቀመጫው ተነስቶ በአድናቆት አጨበጨበልኝ። የክበቡ ባለቤቶች ጭምር ተገረሙ። ከመድረክ ወርጄ ስቅስቅ ብዬ አለቀስኩ። ለዚያች ምሽት $750 ተከፈለኝ። በሕይወቴ በአንድ ምሽት ያን ያህል ገንዘብ አግኝቼ አላውቅም ነበር። ከጥቂት ጊዜያት በኋላ ከአፖሎ ክበብ ተደወለልኝ። የቴሌቪዥን ሾው አዘጋጅ እንደሆን ፈለጉ። ያንን ፕሮግራም ለ8 ዓመታት መራሁት። በአሜሪካ የቴሌቪዥን ታሪክ አንድ አዘጋጅ ለአንድ ፕሮግራም ለ8 ዓመታት ሲሰራ የመጀመሪያው ሆንኩ። የስኬቴ መነሻ ያቺ የአፖሎ ምሽት ነበረች። አየህ፣ በሕይወት ውስጥ ነገሮች ሁልጊዜም ተበላሽተው አይቀሩም። ሕይወትን የምትቀይርበት አንድ አጋጣሚ በእርግጥ ታገኛለህ። ዋናው ቁም ነገር ተስፋ አለመቁረጥ ነው። ተስፋ ከቆረጥክ ሕልምህ እንደማይሳካ እዛው ጋር ማረጋገጫ ታገኛለህ። ፈጣሪ በምንም ነገር ላይ አይዘገይም። ሁሉም ነገር የሚሆነው በምክንያት ነው። እኔ ኒውዮርክ ለመሄድ የቲኬት ብር ሲያጥረኝ እዛው ባለሁበት ቦታ የገንዘብ ምንጭ የፈጠረልኝ ፈጣሪ ነበር። የስቲቭ ሃርቪ ታሪክ የሚያስተምረን አንድ ትልቅ እውነት አለ። እርሱም ውድቀት የመንገዱ መጨረሻ ሳይሆን የስኬት መጀመሪያ መሆኑን ነው። ዛሬ ያለህበት ድቅድቅ ጨለማ ነገ ለምትጎናጸፈው ብርሃን መነሻ ሊሆን ይችላል። ተስፋ አትቁረጥ፣ ምክንያቱም ያንተ አፖሎ ገና ከፊትህ ይጠብቅሃል። ክቡራን አድማጮች፣ የዛሬ ቆይታችን ይህን ይመስል ነበር። በተመሳሳይ ቪዲዮ እስከምንገናኝ ድረስ ቸር ያቆየን። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ አትርሱ። ቪዲዮ ተደራሽ እንዲሆን ላይክ አድርጋችሁ አስተያየታችሁን አጋሩን።